አንዳንድ ሴቶች በየዕለቱ ከሚኖረው የተፈጥሮ ፈሳሽ ባሻገር ከወትሮ የተለየ ቀለም፣ ሽታ ወይም ማሳከክ ሲያጋጥማቸው ምን ማድረግ እንዳለባቸው ግራ ይገባቸዋል። ታዲያ የትኛው ፈሳሽ ነው ሙሉ በሙሉ መደበኛ የሆነው? በወር አበባ ዑደት ውስጥ የፈሳሽ መቀየር ምንን ያሳያል? ከሁሉም በላይ ደግሞ እያጋጠሙት ያሉትን ያልተለመዱ ምልክቶች ከየትኞቹ የኢንፌክሽን አይነቶች ጋር ማያያዝ ይቻላል? ዛሬ የሴት ብልት ፈሳሽን ሙሉ ሚስጥር በሳይንሳዊ መልኩ ለመረዳት እንሞክራለን። እስከ መጨረሻው ይመልከቱ። ሰላም ውድ የቻናል ቤተሰቦች፣ ዶክተር ኤሌና ነኝ። በዛሬው ቪዲዮ ደግሞ የማህፀን ፈሳሽ መቼ ነው አሳሳቢ የሚሆነው የሚለውንና ምልክቶቹ ከምን ጋር ይያያዛሉ በሚለው ርዕስ ዙሪያ ሰፋ ያለ ማብራሪያ ይዤላችሁ ቀርብ ያለው። ስለ ጤናዋ በቂ እውቀትና ግንዛቤ ያላት ሴት ለመሆን ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በመጀመሪያ መደበኛው የማህፀን ፈሳሽ ምንድን ነው የሚለውን እኔ የማህፀን ፈሳሽ መኖሩ ራሱ የማህፀን ጤናማነትን ማሳያ ሲሆን ይህ ፈሳሽ የሚመነጨው በማህፀን በርና በሴት ብልት ውስጥ ከሚገኙ እጢዎች ሲሆን ብልትን ከባክቴሪያና ከተለያዩ ኢንፌክሽኖች ያጸዳል ማለት ነው። በወር አበባ ዑደት ጊዜም ተፈጥሯዊ ለውጦች ያሉት ሲሆን እንቁላል በሚለቀቅበት ጊዜ ወይንም ኦቪሌሽን በሚኖርበት ጊዜ ግን የወንዱን ስፐርም በቀላሉ በማህፀን ውስጥ እንዲጓጓዝ ለማድረግ ቀለል ያለና ነጣ ያለ ሊሆን ይችላል ማለት ነው። ስለዚህ አንድ ሴት ምንም አይነት ህመምን ባይኖርባት ከአንድ ወር እስከ አንድ ወር ባለው የወር አበባ ዑደቷ ውስጥ ሊታይ የሚችለው የማህፀን ፈሳሽ አይነቱ ሊለይ ይችላል ማለት ነው። በቀለም በሽታ ሳይሆን ነገር ግን በመጠኑና በይዘቱ ማለት ነው። ስለዚህ በጣም ውሃ መሆንና የውሃ መጠኑ ደግሞ ወፈር ማለት በወሩ አካባቢ ያለውን የዑደት ልዩነት ያሳያል ማለት ነው። ታዲያ አሳሳቢ የምንለው የፈሳሽ ምልክትና ምንጩ ደግሞ ምንድን ሊሆን ይችላል የሚለውን ለማየት እንሞክር። የመጀመሪያው የፈንገስ ኢንፌክሽን ሲኖር ነው። ይህ የፈንገስ ኢንፌክሽን ሲኖር ልክ እርጎ የሚመስል ነጭ ሆነ ከባድ ማሳከክ ያለው የብልት መቅላት ሊኖረው የሚችልና በሽንት ጊዜ ወይም በግንኙነት ወቅት የሚሰማ የማቃጠል ስሜት አብሮት ያለ ሲሆን ይህ የፈንገስ ኢንፌክሽንን ያሳያል ማለት ነው። ሌላኛው ደግሞ የባክቴሪያ ቫጂኖሲስ ምልክት ያለው ሲሆን ይህ ደግሞ ፈሳሹ ግራጫማ ወይንም ደግሞ ነጣ ያለ ሆኖ እንደ አሳ አይነት ሽታ ያለው ጠንካራ የሆነ ሽታ ያለው ሲሆን ከወር አበባ በኋላ ከግንኙነት በኋላ ፈሳሹ የበለጠ የሚባባስ ከሆነ ይህ ባክቴሪያል ቫጂኖሲስን የሚጠቁም አይነት ፈሳሽ ነው ማለት ነው። ሶስተኛው ደግሞ ትሪኮሞኒያሲስ እና ሌሎች የግብረ ስጋ ግንኙነት ጋር ተያይዘው የሚመጡ የአባላዘር በሽታዎች ሲሆኑ ፈሳሹ ቢጫ ወይንም አረንጓዴ ሲሆን እና ጠንካራ የሆነ መጥፎ ሽታ ያለው ሲሆን በተጨማሪም ደግሞ ከዳሌ አካባቢ ጋር የሚገናኝ ህመም፣ በወገብ አካባቢ የሚገናኝ ህመም፣ ልክ የወር አበባ ሲመጣ ሊሰሙ የሚችሉ አይነት ህመሞችም በታችኛው የማህፀን ክፍል ላይ የሚሰማ ሲሆን ይህ ደግሞ የአባላዘር በሽታ ሊሆን ይችላል ማለት ነው። እነዚህ ላይ ታዲያ ምንድነው ብዙ የተለያዩ ምክንያቶች ሊኖሩ ይችላሉ። ግን የፈሳሹ ሽታና ቀለሙን አይተን ግን እነዚህ ሶስቱ የተለያዩ በሽታዎችን ልንለይ እንችላለን ማለት ነው። ታዲያ መደበኛው ፈሳሽና ምልክቶቻቸውን ከምንጩ ጋር አያይዘን ለማየት ሞክረናል እና ታዲያ አሁን ያነሳናቸው ሶስቱ ነገሮች ከመደበኛው የሴት ልጅ ፈሳሽ በጣም ምልክታቸው የተለየና በቀላሉ ሊለዩ የሚችሉ ናቸው። ተጨማሪም ደግሞ ትኩሳት፣ ማሳከክ፣ ሽንት ማቃጠል፣ በግንኙነት ወቅት ህመም ወዘተ ደግሞ ሊኖራቸው ይችላል ማለት ነው ተጨማሪ ምልክት። ታዲያ በዛሬው ቪዲዮ መደበኛ ያልሆነውን ፈሳሽ እና ምልክቱን ካየን በቀጣይ ቪዲዮ ደግሞ መከላከያ መንገዶቹ ምንድን ናቸው፣ በተጨማሪም ደግሞ መቼ ነው ህክምና ማየት የሚያስፈልገን፣ በቤት ውስጥስ ምን ልናደርግ እንችላለን ለእነዚህ ነገሮች የሚለውን የምንመለከት ይሆናል። እህቶቼ ቪዲዮን ከወደዳችሁት ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆኑትን አይርሱ። ስላዳመጣችሁኝ አመሰግናለሁ። እስከ ቀጣይ መልካም ጊዜ